ሰላም ውድ እግር ኳስን ከነብዩ ጋር ተመልካቾቻችን እንደምን አረፈዳችሁ። ዛሬ በሳምንቱ መጨረሻ ስለተደረጉ የእንግሊዝ፣ ስፔን፣ የኢታሊ፣ የጀርመን እና የፍሬንች ሊጋ ውጤቶችን እናያለን። በሳምንቱ ስለተሰሙ የዝውውር ዜናዎችም እንዳስሳለን። ከሁሉ አስቀድሜ ግን ላሳያችሁ ፍቅርና አክብሮት ከልብ ያመሰግናለሁ። ለእኔ እግር ኳስ ከጨዋታም በላይ ነው። ስሜት፣ ባህል እና የሚሊዮኖች የልብ ምት። ከአዲስ አበባ እስከ ማድሪድ ሁላችንም አንድ የሚያደርገን በመጨረሻ ደቂቃ እንደተቆጠረች ጎል ያለ ድምጽና ፔናልቲ ሲሳት ያለ ዝምታ ብዙ ነገር ያስተምረናል። አብሮ መስራትን፣ ችግርን የመቋቋም ብቃትና ከሽንፈት በኋላ መነሳትን። እግር ኳስ ከ90 ደቂቃም በላይ ነው። ታሪክ፣ ስሜትና የማያልቅ ትዝታ። እሱን ነው በዚህ ቻናል ማሳየት የምንፈልገው። ሁሉንም ታሪኮች፣ ሪአክሽኖችና የእግር ኳስን ውብ የሚያደርጋትን ቅስፈቶች። ስለዚህ እግር ኳስ በደም ስሩ የሚዘዋወር ከሆነ ሰብስክራይብ አድርገው ይቀላቀሉን። ምክንያቱም እዚህ እግር ኳስን በእኛ መንገድ ነው የምናቀርበው፣ ኮንተንት ብቻ አይደለም። ወደ እንግሊዝ ፕሪሚየር ሊግ ወስዳችሁ ትናንትና በሊጉ 4 ጨዋታዎች ተደርገዋል። 3ቱ በተመሳሳይ ሰዓት የተደረጉ ሲሆን ፉላምን ከቼልሲ ያገናኘው የለንደን ደርቢ ጨዋታ በቼልሲ 2-1 በሆነ አሸናፊነት ተጠናቋል። ቼልሲ ወደ ቻምፒየንስ ሊግ ለመግባት ወሳኙን 3 ነጥብ ነው ያሳካው። ፉላሞች በኢዮቢ አማካኝነት የመጀመሪያውን አጋማሽ 1-0 መርተው ቢወጡም በሁለተኛው አጋማሽ በመጨረሻዎቹ 10 ደቂቃዎች በተቆጠሩ 2 ጎሎች 3 ነጥቡን አሳልፈው ሊወጡ ችለዋል። ለቼልሲ የአቻነቷን ጎል የአካዳሚ ውጤት የሆነው ታሪክ ጆርጅ በ83ኛ ደቂቃ አቻ ሲያደርጋቸው፣ ፔድሮ ኔቶ በ93ኛው ደቂቃ ለቼልሲ ውዷን 3 ነጥብ አግኝተው እንዲወጡ ረድቷቸዋል። ሪያል ማድሪዶችን አፈራርሶ የመጣው አርሰናል ላለመውረድ ከሚታገለው ኢፕስዊች ከሜዳው ውጭ ሄዶ አስተናግዶ ነበረ። በጨዋታው ፍጹም ብልጫ የነበራቸው አርሰናሎች በመጀመሪያው አጋማሽ በትሮሳርድ እና ማርቲኔሊ ጎሎች 2-0 በሆነ ውጤት አሸንፈዋል። በ32ኛው ደቂቃ ዴቪስ ቡካዮ ሳካ ላይ በሰራው አደገኛ ጥፋት በቀጥታ ቀይ ካርድ ከሜዳው ውጭ ተሰናብቷል። በሁለተኛው አጋማሽ ትሮሳርድ ለራሱ ሁለተኛውን ለቡድኑ ሶስተኛውን ጎሉን በ69ኛው ደቂቃ አስቆጥሯል። ጨዋታው ሊጠናቀቅ 2 ደቂቃዎች ሲቀሩት ኗኔሪ አስቆጥሮ ቡድኑን 4-0 በሆነ ሰፊ ውጤት አሸንፎ እንዲወጣ ረድቶታል። በሐሙሱ የኤሮፓ ሊግ ጨዋታ ሬሞንታዳ ምን እንደሆነ ያሳየን ማንቸስተር ዩናይትድ በሊጉ ግን ግራ ገብቷቸዋል። ጨዋታውን 5 ተጫዋቾች ከሊዮን ጨዋታ በኋላ ቀይሮ የገቡት ሮበን አሞሪም በሳራቢያ የቅጣት ምት ጎል 1-0 በሆነ ውጤት ተሸንፈው ወጥተዋል። ወልቭስ በ1979-80 ዓመተ ምህረት ማለትም ከ45 ዓመት በኋላ ማንቸስተር ዩናይትድ ላይ በደርሶ መልስ ማሸነፍ ችሏል። ሌላኛው የሊጉ መሪ ሊቨርፑል ከሊስተር ሲቲ ያገናኘው ጨዋታ ሌስተሮች በሊጉ ለመቆየት ማሸነፍን ብቻ ነው ይዘው የገቡት። ነገር ግን በጉዳት በተመለሰው አሌክሳንደር አርኖልድ በ76ኛ ደቂቃ ጎል 1-0 ተሸንፈው ወጥተዋል። ከዚህ በኋላ ሊቨርፑሎች አንድ ጨዋታ ብቻ ይቀራቸዋል የሊጉ ቻምፒዮን ለመባል። ካለፉት 16 ጨዋታዎች 13ቱን ያሸነፉት ሊቨርፑሎች ሌስተርን ማሸነፋቸውን ተከትለው ወደ ቻምፒዮንሺፕ መውረዳቸውን አረጋግጠዋል። በሊጉ ሊቨርፑል በ79 ነጥብ ሲመራ፣ አርሰናል በ66 ይከተላል። በቻምፒዮንስ ሊግ ለመግባት ያለውን ፉክክር አጓጊነቱን አሁንም እንደቀጠለ ነው። በሶስተኝነት ኒውካስል በ59 ነጥብ፣ ሲቲ በ58፣ ቼልሲዎች በ57 4 እና 5ን ይዘዋል። ኖቲንጋም እና አስቶን ቪላዎች በእኩል 57 ነጥብ 6 እና 7 ደረጃን ይዘዋል። ወደ ፍሬንች ሊጋ ወስዳችሁ ሊጋ 5 ጨዋታዎች ሲደረጉ ሊል በዴቪድ 2 ጎሎች እና በሙኒር 1 ጎል ታግዘው ኦግዜርን 3-1 በሆነ ውጤት አሸንፈዋል። ብረስት በሌንስ በሜዳውና በደጋፊው ፊት 3-1 በሆነ ውጤት ተሸንፈዋል። ኒንስ አንገርስን በሮዛሪዮ እና በአብዲ ጎሎች ታግዘው 2-1 በሆነ ውጤት አሸንፈዋል። ሬምስ ከቱሉስ ያገናኘው ሌላኛው ጨዋታ በሬምስ 1-0 በሆነ ጠባብ ውጤት ተጠናቋል። ሴንቲቲም ከማንቸስተር ጨዋታ ያላገገመው ሊዮንን 2-1 በሆነ ውጤት አሸንፈዋል። ደረጃውን ፒኤስጂ አንድ ቀሪ ጨዋታ እየቀረው በ77 ነጥብ ሲመራ፣ ማርሴይ በ55 እንዲሁም ሞናኮ በ54 ነጥብ ሁለተኛና ሶስተኛን ይዘዋል። ሊል በ53 ነጥብ አራተኛ ደረጃ ላይ ተቀምጧል። በጀርመን ቡንደስሊጋ ኦግስበርግ ከኢንትራ ፍራንክፈርት ያገናኘው ጨዋታ 0-0 በሆነ ውጤት ተጠናቋል። አስገራሚ ትዕይንት በታየበት ዶርትመንትን ከሞንቼግላድባ ያገናኘው ጨዋታ ዶርትመንት 3-2 በሆነ ውጤት ማሸነፍ ችሏል። ኤስቲ ፖሊ ከአምናው ሻምፒዮን ሊቨርኩሰን ያገናኘው ጨዋታ 1-1 በሆነ ውጤት ተጠናቋል። ቡንደስሊጋውን ባየርን በ72 ነጥብ ሲመራ፣ ሊቨርኩሰን 8 ነጥብ ዝቅ ብሎ በ64 ነጥብ ይከተላል። አይንትራ ፍራንክፈርት በ52 ነጥብ ሶስተኛ ሲሆን፣ አርቢ ላይፕዚግ በ49 አራተኛ ደረጃ ላይ ተቀምጠዋል።
ቦቸም እና ሆልስቲን ኪል መውረዳቸውን ያረጋገጡ ቡድኖች ናቸው። በጣሊያን ሴሪኤ 3 ጨዋታዎች የተደረጉ ሲሆን ኢምፖሊን ከቬንዛ 2-2 ተጠናቋል። ተጠባቂ ጨዋታ የነበረው አራተኛውን ከአንደኛ ያገናኘው ቦሎኛን ከኢንተር ሚላን ቦሎኛ 1-0 አሸናፊነት ተጠናቋል። በ56ኛው ደቂቃ ኢታሊያኖ በቦሎኛ በኩል በቀይ ካርድ ቢወጣም በ94ኛው ደቂቃ አርሶሎኒ ባስቆጠረው ጎል መሪውን ኢንተር ሚላን አሸንፎ ሊወጡ ችለዋል። ሌላኛው ኤሲ ሚላንም በሜዳውና በደጋፊ ፊት 1-0 በሆነ ውጤት ተሸንፏል። ጥሩ ዓመት እያሳለፉ ያልሆኑት ኤሲ ሚላኖች በኤደርሰን የ62ኛ ደቂቃ ጎል ነው ተሸንፈው የወጡት። ሴሪያውን ኢንተር ሚላን በ71 ነጥብ ሲመራ ናፖሊ እኩል በ71 ነጥብ በጎል ተበልጦ ሁለተኛ ሲሆን አትላንታ ሚላንን አሸንፈው ሶስተኝነታቸውን አጠናክረው ቆይተዋል። ቦሎኛዎች 4ኛ ደረጃ ላይ ተቀምጠዋል። በስፔን ላሊጋ ቫላዶሊድን ከኦሳሱና 3-2 በሆነ ውጤት ተሸንፏል። ቪላሪያል ከሪያል ሶሴዳድ 2-2 በሆነ አቻ ውጤት ያለቀ ጨዋታ ነው። ሲቪያ ከአላቬዝ 1-1 በሆነ ውጤት ተጠናቋል። ሪያል ማድሪድን ከአትሌቲኮ ቢልባኦ ያገናኘው ተጠባቂ ሳምንቱ ጨዋታ በሪያል ማድሪድ 1-0 በሆነ ጠባብ ውጤት ተጠናቋል። ቆንጆ ካልሆነ ፉንጋ ጎልን በማያገባው ፌዴሪኮ ቫልቬርዴ አማካኝነት በ93ኛ ደቂቃ ላይ ጎል አስቆጥረው ነው ማሸነፍ የቻሉት። ማድሪድ ባርሴሎናዎችን ማስጨነቃቸውን ቀጥለዋል። ላሊጋውን ባርሴሎና በ73 ነጥብ ሲመራ ሪያል ማድሪድ 4 ነጥብ ዝቅ ብሎ በ69 ነጥብ ይከተላል። አትሌቲኮ 63 ነጥብ ይዞ 3ኛ ደረጃ ላይ ሲቀመጡ አትሌቲኮ ቢልባዎች በ57 ነጥብ 4ኛ ደረጃ ላይ ያሉ ናቸው። ወደ ዝውውር ዜናዎች ሳመራላችሁ ቼልሲ፣ አትሌቲኮ ማድሪድ እና ባየር ሊቨርኩሰን ናፖሊን ተቀላቅለዋል። የማንቸስተር ዩናይትድ የክንፍ ተጫዋች የሆነውን ጋርናቾን ለማስፈረም እንደ ቲምቶክ ዘገባ ከሆነ ማንቸስተር ዩናይትዶች 70 ሚሊዮን ፓውንድ የሚያገኙ ከሆነ የ20 ዓመቱን ኢንተርናሽናል እንደሚለቁት ተዘግቧል። ሊቨርፑሎች የዲያጎ ጆታን፣ የኢብራሂም ኮናቴ እና የሉዊስ ዲያዝን ኮንትራት ለማራዘም ንግግር ላይ ናቸው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቀደም ብለው ከዲያዝ እና ጆታ ጋር የነበረ ድርድር በጥሩ ሁኔታ አልተጠናቀቀም ነበረ። አሁን ግን የሳላና የቫን ዳይክን ውል ያራዘሙት ሊቨርፑሎች መልሰው እያጤኑበት እንደሆነ ተነግሯል። በሚቀጥለው ክረምት ኮንትራቱ የሚጠናቀቀው ኮናቴም የፒኤስጂ አይን ውስጥ ገብቷል። ማንቸስተር ዩናይትዶች ኦሊ ዋትኪንስን በማርከስ ራሽፎርድ ለመቀየር ፕሮፖዛል እያዘጋጁ እንደሆነ ተዘግቧል። ሁለቱ ክለቦች ኢዜን ለማስፈረም ትልቅ ፉክክር ውስጥ ይገባሉ ተብሎም ይጠበቃል። ማንቸስተር ሲቲዎች የኤደርሰንን መጎዳት ተከትሎ የፖርቶውን በረኛ ዲያጎ ኮስታን ወደ ክለባቸው ማምጣት ይፈልጋሉ። ኤደርሰን በሳውዲ ክለቦች የሚፈለግ ሲሆን ተጠባባቂ በረኛቸው ስቴቨን ኦርቴጋ ደግሞ በሊቨርኩሰን በጥብቅ ይፈልጋል። የመሐመድ ሳላን ኮንትራት ያስፈረሙት ሊቨርፑሎች አሁንም በተመሳሳይ ቦታ የሚጫወተውን በብሬንፎርድ ድንቅ ዓመትን እያሳለፈ የሚገኘውን ብሪያን ምቤሞን ማስፈረም ይፈልጋሉ። የ25 ዓመቱ ተጫዋች እውነተኛ የሞሳላ ተተኪ ነው ብለውም ያስባሉ። ወደ ቱርክ በሚሰሙ ዜናዎች ለጋላታሳራይ በውሰት የሚጫወተው ቪክተር ኦሲሜን ማንቸስተር ዩናይትድ መፈረሙ እየተዘገበ ይገኛል። ዩናይትዶች ከናፖሊ ጋር በ60 ሚሊዮን የተስማሙ ሲሆን ኦሲሜንን በአመት እስከ 15 ሚሊዮን ፓውንድ ያገኛል ተብሎ ይጠበቃል። ሰንዴ ኤክስፕረስ እንደዘገበው ከሆነ አትሌቲኮ ማድሪዶች የቶትንሃሙን ተከላካይ ክሪስቲያን ሮሜሮን በ45 ሚሊዮን ፓውንድ ሊያስፈርሙት ይችላሉ። ለዛሬ የነበሩን የስፖርት ዜናዎች ይህንን ይመስሉ ነበረ። በረቡዕ ፕሮግራማችን ስለ ራፊኒያ ታሪክ እናወራለን። ሰናይ ቀን።